ሰላሚና ጠፋሽ ለብትሉኝ ይሄው እንደዚህ ተፈጥሮን እያጣጣምኩኝ ነበር። ዛሬ ጉዞ ወደ ወንጪ አብረን እንሄዳለን። አሁን ያለፍናት ከተማ ሆለታ ትባላለች። በነገራችን ላይ ባለቤቴ የሆለታ ልጅ ነው። ወንጪ ስትሄዱ ያው በሁለት አይነት መንገድ ነው የምትሄዱት፣ በወሊሶና በአምቦ ነው። እኛ በአምቦ በሃጫሉ ሀገር ነው እየሄድን ያለው። አምቦ ከተማ ስደርስ የተገረምኩበትን ነገር ልንገራችሁ። ሁሉም ባጃጆች የሃጫሉ ፎቶዎች አሉባቸው። አንድም የሃጫሉ ፎቶ የሌለ ባጃጅ አታገኙ። አምቦ ከተማ ልክ እንደጨረስን ትንሽ ከተጓዝን በኋላ ወንጪን ነው የምናገኘው። ይሄ ከላይ ሆናችሁ የምታዩት ቪው ነውና እዚህ ጋር ሙሉ ለሙሉ ቪውን የምታዩበት ቦታ ነው። እኛ እንደውም ተሳስተን ነበር ይሄን መንገድ ይሄድ ነውና ቪው የሚታይበት ቦታ ነበር የወሰደን። ቀጥታ እዛ የገባን መስሎን ነበረ። በጣም የሚገርም ቪው ነበረ። እዚህ ጋር ፎቶ ከተነሳሳን በኋላ ቀጥታ ወደ ሪዞርቱ ነበር የገባ ነው። እዛ ከደረሳችሁ በኋላ ግዴታ ጋይድ ያስፈልጋችኋል። አስጎብኚ ካልያዛችሁ ወደ ውስጥ መዝለቅ አይቻልም። ምክንያቱም እያንዳንዱን ቦታ የሚያሳያችሁ የሚያስጎበኛችሁ ሰው ግዴታ ስለሆነ ማለት ነው። አስጎብኛችን ይሄ ነበር። በጣም ጥሩ ሰው ነበር። እኛ የደረሰን በደንብ ነበር እያሳየን የነበረው። እኛ በጊዜ ስለደረሰን ቀጥታ የወሰደን ወደ ጉብኝት ነበር። የመጀመሪያው ጉብኝታችን እዚህ ጋር አምቦ አለ፣ የተፈጥሮ አምቦ ማለት ነው። በቃ ፍልቅልቅ ይሄ መንደር በቃ የሆነ ፊልምን ያስታውሰኛል ያችሁ። ከዛ መጀመሪያ ባለቤቴ ሞከረው። በቃ አምቦ ነው የሚለው። በቃ መሬት ነው የሚፈልቀው። አምቦ እጃችሁ ላይ ራሱ ይፈላል። ይሁት ከዚህ ውስጥ ነው የሚፈልቅ። ገና ከመድረሳችን አምቦውን እንደቀመስን እግራችን እርጥብ ነው መሰለኝ። ይሄን የመሰለ ዝናብ ወቀጠን ነው የምላችሁ። በቃ አልተረፍንም። እንዴት እንደሮጥኩኝ መደብደቤ ላይ ቀር ትንፋሻችንን ጨረስን። እኔ ራሱ በቃ በክፍት ጫማ ነበርኩኝ። ደህና አድርጎ ነው ይገባልኝ ብር። ዝናቡ በጣም ስለረበሸን አስጎብኛችንን ለነገ ቀጥረ ነው እኛ ቀጥታ ሩም ቡክ ወዳረግንበት ስካይላይት ሪዞርት ነበር ይሄድ ነው። ግቢው በጣም ለም ነው። በቃ በስማም ቤታችሁ ነው የሚመስለው። በጣም ነው ደስ የሚለው። ሩሙ ራሱ በጣም ነው የሚያምረው። ብዙ ሩሞች አይቻለሁ። እንደዚህ የሚያምር ሩም አላየሁም። በቃ በጣም ሌግዠሪ ሩም ነው። በጣም ከመጠበባቸውና ከመጨነቃቸው ሌግዠሪ ከማረጋቸው የተነሳ መርፌና ክሩላ አግኝተናል። ዝናቡ በጣም ቀጥቅጦን ስለነበረ ዋና ልንገባ ነበር። በጣም ይቀዘቅዛል። ቀጥታ የገባ ነው ስቲም ነበር። ስቲም አድርገን ከጨረስን በኋላ ወደ ራታችን ነበር ሄድ ነው። ከዚህን የመሰለ የሚያምር ሩም ወተን ግን ሬስቶራንት ስንገባ በቂ አገልግሎትና አቅርቦት አልነበረም። በቃ ኃይሌ ገብረስላሴ ድረስልኝ የሚያሰኝ ነበር አቅርቦቱ ማለት ነው። እኛ እንዳጋጣሚ ሆኖ አርብ ቀን ነበር የገባ ነው ለዊኬንድ እና ጾም ነበረ። በቃ ሩዝ ብቻ ነበር ያገኘ ነው። ባለቤቴ አክሩፎ ነበር እዚህ ጋር ይሄን ሁላ ብር እየተከፈለ እንዴት ነው እንደዚህ አይነት አቅርቦት የሚያቀርቡት እያለ ስካይላይቶች ልታስተካክሉ ይገባቸዋል፣ ካለበለዛ ለኃይሌ ስጡት። ከዚህ ራትማ ወክ ይሻላል ብለን ወክ እያደረግን ወደ ሩማችን ተመለስን። ፓርት ተዋለው የዛሬ ሁላችን ይመስል ነበረ። ባይ